قاودلهم وقبوا سلكلة معلكا بسرت تتكمار عدهم مرأي عملنت ودابيخا أو دفعهم علل 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 الحاسب يخوص خلقتك ሰበር ዜና የትግራይ እናቶች ዘመቻ በጅግናው ሰራዊታችን ደማቅ ድሎች ታጅቦ ተጠናቋል። በዚህ ዘመቻ ከ30 ሺህ በላይ የፋሽስት አብይ አህመድ ሰራዊት የአማራ ክልል ተስፋፊ ሰራዊትና ከየክልሉ ያውጣጣቸው ታጣቂዎች ተደምስሰዋል። በዚህ ከሐምሌ 5 እስከ ሐምሌ 20 2013 ዓ.ም የጽናትና የድል ምልክት በሆኑ የትግራይ እናቶች በተሰየመው ዘመቻ ራያን ከያዟት ሞቼ ይገኛለው ከአሁን በኋላ ከዚያ ያልፏትም ብለው ሲፎክሩበት የነበረውን የተጠናከረ ምሽጋቸውን በመደርመስ ለቁጥር በሚያታክት የተለያየ የጦር መሳሪያ እስከ አፍንጫው ድረስ የታጠቀ እልፍ አላፍ ሰራዊት በመደምሰስ የሰራዊታችን ጽናትና ጀግንነት በድል ተጠናቋል። በዚህ የትግራይ እናቶች ዘመቻ በሶስቱም ግንባሮች ማለትም በአፋር ግንባር ከአውራ እስከ ጭፍራ፣ በደቡብ ግንባር ከኮረም አላማጣ ባላ እስከ ቆቦ ጎቤና አለውሃ፣ በምዕራብ ግንባር ደግሞ ከእምባ ማድረ ማይጸብሪ እስከ አደርቃይና ጨውበር ተንሰራፍቶ የነበረውን የጠላት ሰራዊት ከመላው ኢትዮጵያ አሰባሰበውን ኃይል በማሰለፍ የሞት ሽረት ርብርብ አካሂዷል። በዚህ ዘመቻ የፋሽስት አብይ ሰራዊት ከሁለት ክፍለ ጦሮች በስተቀር ያሉትን 13 ክፍለ ጦሮች በሙሉ ሁለት መካናይዝድ ክፍለ ጦሮች፣ 3 ኮማንዶ ብርጌዶች፣ አንድ ሪፐብሊካን ብርጌድ እና አንድ ሸለቃ አየር ወለድ ተሳትፈዋል። በተጨማሪም 6 ብርጌዶችን ያቀፈ ከ10 ሺህ በላይ የአማራ ልዩ ኃይል፣ የአፋር ልዩ ኃይል 2 ሻለቃዎች፣ የሲዳማና የሶማሌ ክልሎች ልዩ ኃይሎችና በ10 ሺዎች የሚቆጠሩ የአማራና የኦሮሞ ሚሊሻዎች የተሳተፉበት መጠነ ሰፊ ዘመቻ ነበር። በዚህ ዘመቻም ከ17852 በላይ ወታደሮች ሲሞቱ 11342 ደግሞ ቁስለኞች ሲሆኑ 944 ደግሞ ተማርከዋል። በሺዎች የሚቆጠሩ የፋሽስት አብይ ወታደሮች ልዩ ኃይሎችና ሚሊሻዎች ወደ የመጡበት ተበታትነው ሸሽተዋል። በዚህ የሰራዊታችን ልዩ ገድል 19 ታንኮች፣ 1 ቢኤም፣ 3 መድፎች ባለ 130 ሚሜ፣ 36 መድፎች ባለ 122 ሚሜ፣ 11 ብረት ለበሶች፣ 11 ዙ 23፣ 407 ተወንጫፊ ሮኬቶች፣ 3 ሞርታር ባለ 120 ሚሜ፣ በመቶዎች የሚቆጠር ሞርታር 82 ሚሜ፣ በመቶዎች የሚቆጠር ዲሽቃና ብሬን፣ በሺዎች የሚገመት ቀላል መሳሪያዎች፣ ተተኳሾችና በመቶዎች የሚቆጠሩ የተለያዩ የሬዲዮ መገናኛዎችና 178 ልዩ ልዩ ተሽከርካሪዎች የሰራዊታችን ንብረት ሆኗል። በተጨማሪም 2 መድፎች ባለ 130 ሚሜ፣ 7 መድፎች ባለ 122 ሚሜ፣ 207 ሚሜ ተወንጫፊ ሮኬቶች፣ 1 ብረት ለበስ፣ 7 ዙ 23፣ 53 የተለያዩ ተሽከርካሪዎች ተቃጥለው ከጥቅም ውጭ ሆነዋል። በዚህ በይዘቱና ስፋቱ ሰፊ የሆነ ወታደራዊ ዘመቻም የሰራዊታችን የመፈጸም አቅምና ችሎታም ወደ ላቀ ደረጃ የተሸጋገረበት፣ በተመሳሳይ ወቅት በአንድ ጊዜ በ3 ግንባሮች ከእልፍ አእላፍ የጠላት ሰራዊቶች ጋር ገጥሞ በሰው ኃይልና ትጥቅ ፍጹም ተመጣጣኝ ባልሆነበት፣ ሆኖም ጽናትና ብልሃት ተላብሶ ተፈጥሮ ደግሞ ሌላ ፈተና በሆነበት ጊዜና ወቅት ያካሄደው ድንቅ ገድል ስለነበር በእርግጥም ሰራዊታችን ጠላቱን በመደምሰስ የትግራይ እናቶች እንባ ማበስ የደረሰባቸውን በደል ለመካስ ችሏል። ጀግንነት፣ ጽናትና ድል አድራጊነት መለያ የሆነው ጀግናው ሰራዊታችን በክላሽን ብቻ ከታንክ ጋር ገጥመህ አስገራሚ ገድልና ተጋድሎ በመፈጸም አሸንፈሃል። አሁንም የትግራይ ህዝብ ዘላቂና አስተማማኝ ደህንነት ሙሉ በሙሉ እስኪረጋገጥ በእነዚህ ግፈኞችና ወራሪዎች ጠላቶችህ ላይ የምታካሂደው ዘመቻ ተጠናክሮ መቀጠል አለበት። ስለሆነም ወሳኝና አዲስ ምዕራፍ ለማበሰር ተዘጋጅ። የትግራይ እናቶች በልጆቻችሁ ጀግንነትና ገድል ልትኮሩ ይገባል።
እልል በሉ። እናንተ ጀግንነትን የምታሰንቁ አባቶች ልጆቻችሁ አዲስ ታሪክ እየሰሩ ነው። በልጆቻችሁ ልትኮሩ ይገባል። መላው የትግራይ ህዝብ ለበለጠ ድልና ደስታ ከሰራዊቶቻችን ጎን በመሰለፍ እንደተለመደው በጽናት ቆሙ። የጠላታችን ፍጻሜ የምናረጋግጥበትና ዘላቂ ደህንነታችን አስተማማኝ የምናደርግበት ወቅት ሩቅ አይደለም። ጠላቶቻችን በውሸትና በማደናገር ድራማ እየሰሩ መኖር ዛሬም አልተውትም። የቀረቻቸውን አጭር ዕድሜ ለማራዘም ሲሉ የአማራን ህዝብ በማደናገር ህዝብ ከህዝብ ለማጋጨትና ፋሽስታዊ ተግባራቸውን ለመቀጠል ላይታች እያሉ ነው። ቢሆንም የሰራዊታችንን ማንነትና ባህሪ በተግባር እያየ ያለው ጭቁኑ የአማራ ህዝብ ሰራዊታችን በደረሰባቸው አካባቢዎች ሁሉ አይነት ድጋፍ እየሰጠ ነው። ሌላው ህዝብ ብቻ ሳይሆን የአማራ ሚሊሻም እንቅፋት እስካልፈጠረብን ድረስ ትጥቁን የማስፈታት ፍጹም ፍላጎት እንደሌለን ስለተገነዘበ ከሰራዊታችን ጎን ተሰልፎ እየደገፈን ይገኛል። ስለሆነም የአማራ ህዝብ እስካሁን ላደረገልን ድጋፍ ላቅ ያለ ምስጋናችንን እንገልጻለን። እነዚህን ደመኛ ጠላቶቻችንን ለመደምሰስ እየተደረገ ባለው የትግራይ ህዝብ መንግስትና ሰራዊት ዓላማ ምን እንደሆነ እየተመለከተ ያለው የአፋር ህዝብም ከሰራዊታችን ጎን በመሰለፍ ሁለንተናዊ ድጋፍ እያደረገልን ይገኛል። የፋሽስት አብይ ተላላኪዎች እንቅፋት ለመፍጠር ቢሞክሩም የአፋር ህዝብ ይህን ወደ ጎን በመተው ከተገመተው በላይ ከፍትሃዊ ትግላችንና ከሰራዊታችን ጎን ተሰልፎ እየደገፈን ይገኛል። ባለፈው የትግል ወቅትም በጋራ ታግለን ደርግን በመደምሰስ ድል ተጎናጽፈናል። አሁንም በተግባር እያየነው ያለነው ተመሳሳይ ነው። ስለሆነም የአፋር ህዝብ እስካሁን ላደረከው ሁሉን አቀፍ ድጋፍና ተሳትፎም የትግራይ ሰራዊት ወታደራዊ ኮማንድ ከፍ ያለ ክብርና ምስጋናውን በዚህ አጋጣሚ ለመግለጽ ይወዳል። የተወደዳችሁና የተከበራችሁ የድምጽ ወያኔ ትግራይ ተመልካቾቻችን አሁንም የትግራይ ሰራዊታችን እየፈጸመው ባለው ገድል እንኳን ደስ ያላችሁ ደስ አለን እንላለን። ህልውናችንና ደህንነታችን በፈረጠመው ክንዳችን ትግራይ ታሸንፋለች። مرأي مننت ودابخا عبد